ዶዶ አጽም አስወጪ የግል ማህበር ባሺ ተቀርጾ ይቀመጥ ማልቀሻ ሄሎ ዳንስ እናት ሄሎ ቶሎ በይ እንጂ ምንድነው እንዴ? ስንት አመታቸው ነው? 5 አመት። አንቺ ትኩስ ሬሳ ቢሰጥሽ እንዴ ልትወኝ ነው? የ5 አመት ሬሳ መሰብሰብ ያቅትሻል? አጽም እኮ ነው። ንቅል ክትት ዘንቢል አለሽ በዘንቢል ቀጠና 18 እዛው ስላችሁ ቀበሩ። ቀለል እኮ አረከው ሬሳ እንግዲህ አጽም ሰብስቦ የተባለበት ምክንያት ምንድነው? ይሄን ቦታ አንድ ባለሀብት ወደውት ገዝተውታል። ሞል ሊገነባ ነው። ቢዝነስ ሴንተር ሊሆን ነው። በጣም ይቅርታ። ታዲያ ሁላችሁም በየእምነታችሁ አባ እየሰማኝ ነው። መቃብር ቦታውን ነው። በየእምነታችሁ ጸልዩ። ከእናንተ ቤተሰብ ሙት መንፈስ ጋር ሲጋፋ የሚኖር የለም። ለስራ ለንግድ ነው የሚመጣው ሰው እዚህ ጋር። ሞተም ኖረም ስቃይ ሊተረፈኝ አንተ ለካውሽማም ነበረ። የራሴ ልጆች ሳያንሱ እኮ ልጆቿ ጥላብ ሙቶ እንኳን አታዩም እንዴ? በቃ እሺ። ሰው ሁሉ አጽም እያወጣ ነው ዛሬ። የመቃብር ስፍራ ልንቀይር ስለሆነ ቀጠና 18 ሊሄዱ ነው። ስለዚህ አንቺም የራስሽን ሰብሰብ አድርገሽ ወደዛ። እሺ ሁሉም በካሽ ነው የከፈለው። አንዳንዱ ትራንስፈር አድርጓል። የትኛው ይሻልሻል? ትራንስፈር ታደርጊያለሽ? አጽም ማስወጫ ግዴታ መክፈል አለ። ገንዘብ ከፍዬ ስላስወጣው። አዎ ባለቤትሽ አይደለ? ስማ የሆነ እንስሳ ነው ብላችሁ ሙዚየም አስገቡት። አራታይ ሙት ላይ ትሳለቃለች። ምን አይነት ዘመን ላይ ደረስን ወገን? እሷ ሲጀመር ቀድማም እያማረረች ነበር። ለማንኛውም ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ይመቻችሁ።